ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? የተለያዩ መረጃዎችን ይዘናል። የዓለም ዋንጫን የተመለከቱ እንዲሁም ሌሎች አስገራሚ መረጃዎችን ይዘናል። ቪዲዮውን ላይክ በማድረግ ጀምሮ እስከ መጨረሻው አብራችሁ እንድትቆዩ ጋብዛለሁ። አሁን ወደ መጀመሪያው መረጃ እንለፍ። በጉጂ ዞን አንዲት እናት 4 ልጆችን በሰላም መገላገሏ ተሰማም። በጉጂ ዞን ባዶላ ዋዩ ሆስፒታል አንዲት እናት 4 ልጆችን በአንድ ጊዜ በሰላም መገላገሏ ተገልጿል። ይህች እናት ወይዘሮ አዳነች ጥላውን ሃሮ የተባለ ሲሆን ተወላጅነቷም በጉጂ ዞን ዳማ ወረዳ ነው። እናቲቱ ከወሊድ ጊዜዋ 1 ወር በፊት ወደ አዶላ ዋዩ ሆስፒታል በመምጣት የሕክምና ክትትል ታደርግ እንደነበር ተገልጿል። በሕክምና ክትትል ላይ ያለች ሐሙስ ሰኔ 3 ከጠዋቱ 3 ሰዓት ላይ 2 ወንድና 2 ሴት ህፃናትን በሰላም መገላገሏን የማህፀንና ጽንስ ስፔሻሊስት ዶክተር ሰለሞን ሀብታሙን በመጥቀስ የጉጂ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አሸናፊ ዳንቆ ለብስራት ሬዲዮ ተናግረዋል። እናቲቱና ህፃናቱ በሙሉ በጥሩ የጤና ሁኔታ ላይ እንደሚገኙና ማንኛውም አስፈላጊ ድጋፍ ከሆስፒታሉ በኩል እየተደረገላቸው ይገኛል ተብሏል። የ2026 የዓለም ዋንጫ ነገ ሰኔ 4 ቀን 2018 ዓ.ም ወይም ጁን 11 2026 በሜክሲኮ መዲና በሚገኘው ዝነኛው አዝቴካ ስቴዲየም በሚደረገው የሜክሲኮና ደቡብ አፍሪካ ጨዋታ በይፋ ይከፈታል። ይህም አዝቴካን በታሪክ 3 የዓለም ዋንጫዎች መክፈቻዎችን ያስተናገደ ብቸኛ ስቴዲየም ያደርገዋል። ወደ ቀጣው መረጃ ስናልፍ የስፔን ብሔራዊ ቡድን ግብ ጠባቂዎችን እንመለከታለን። ስፔን በታሪኳ በርካታ ድንቅ ግብ ጠባቂዎችን ላለማስተዋወቃለች። ከቀደሙት አንዶኒ ዙቢዛሪታ እና ኢከር ካሲያስ እስከ ቅርብ ጊዜው ዴቪድ ሄያ ድረስ የስፔን ብሔራዊ ቡድን አስተማማኝ የግብ ዝብ ሆነው አገልግሏል። በዚህ ጨዋታ ክፍል ላይ ለዘመናት አማራጭ ማታጣው ስፔን በዚህኛው ትውልድን ብሔራዊ ቡድኗ በርካታ አማራጮች የተከበበ ነው። ነገ በሚጀምረው የዓለም ዋንጫ የብሔራዊ ቡድኑ አሰልጣኝ ሉዊስ ዴላ ፎንቴ በወቅታዊ ብቃታቸው ምርጥ የሚባል ደረጃ ላይ ያሉ 3 ግብ ጠባቂዎችን መያዛቸውን ተከትሎ ለአማራጭ የተቸገሩ ይመስላሉ። በቡድኑ የተካተቱት ኡናይ ሲሞን፣ ዴቪድ ራያና ጆን ጋርሲያ ለቋሚነት የሚፎካከሩ ናቸው። ኡናይ ሲሞንን ስንመለከት የአትሌቲክ ቢልባኦ ግብ ጠባቂ ኡናይ ሲሞን ባለፉት ዓመታት የሉዊስ ዴላ ፎንቴና የቀድሞ አሰልጣኞች ቋሚ ተመራጭ ሆኖ አገልግሏል። የመረጋጋት ብቃቱና አስደናቂ የሆነው የአንድ ለአንድ ኳሶችን የማዳን ችሎታው እንዲሁም ውጤታማ የሆኑ ረጃጅም ኳሶችን የማዳን ጥበቡ የ28 ዓመቱ ግብ ጠባቂ ቀዳሚ እንደሆነ አስችለውት ቆይተው ተጨማሪም ፍጹም ቅጣት ምት የማዳን ብቃቱም የግብ ጠባቂው ሌላኛው ጠንካራ ጎኑ ነው። ዴቪድ ራያን ስንመለከት በእንግሊዝ ፕሪሚየር ሊግ ከአርሰናል ጋር ድንቅ የውድድር ዘመንን ያሳለፈው ዴቪድ ራያ የኡናይ ሲሞን ቀዳሚ ተፎካካሪ ሆኖ ተከስቷል። አርሰናል ከ22 ዓመታት በኋላ ለመጀመሪያ ጊዜ የእንግሊዝ ፕሪሚየር ሊግ ዋንጫን እንዳነሳ ትልቁን ሚና የተጫወተው ዴቪድ ራያ በውድድሩ ዓመቱ የሊጉ ኮከብ ግብ ጠባቂ ክብርንም ከማሸነፉ በተጨማሪ ባለፉት 3 ዓመታት በወጥነት ነግሷል። በርካታ ጨዋታዎች ላይ መረቡን ሳያስደፍር የወጣው የ30 ዓመቱ ግብ ጠባቂ በክፍት ጨዋታዎች ላይ ያለው አስደናቂ አበርክቶ ከኳስ ጀርባ መስርቶ ለመጫወት የሚሄድበት ርቀትና በእግሩ የመጫወት አቅሙ እንዲሁም የአየር ላይ ኳሶችን የሚያድንበትና ሰዓት አጠባበቁ የራያ ጠንካራ ጎኖች ናቸው። ከአንድ ዘመናዊ የእግር ኳስ ግብ ጠባቂ የሚፈለገውን ሚና በትክክል መወጣት መቻሉና ስፔን የኳስ ቁጥጥር የበላይነትን ለመውሰድ ለምታደርገው ጨዋታ የብሔራዊ ቡድኑ ቋሚ ተመራጭ የሚሆንበት እድል እንዳለው በቂ ማሳያ ነው። ሁዋን ጋርሲያን ስንመለከት የ25 ዓመቱ የባርሴሎና ግብ ጠባቂ በተጠናቀቀ ውድድር ዓመት ከካታሎኑ ክለብ ጋር እጅግ ስኬታማ ጊዜ አሳልፏል። በኢስፓኞል እያለ ራሱን በሚገባ ያሳየው ወጣቱ የግብ ዘብ በተለይ ሊቆጠሩ የሚችሉ ግቦችን የማዳን ብቃቱ ከቀዳሚዎቹ አንዱ አድርጎታል። ስፔን በዓለም ዋንጫው ምድብ 8 ላይ ከኬፕ ቨርዴ፣ ሳውዲ አረቢያና ኡራጓይ የተደለደለች ሲሆን አሰልጣኝ ሉዊስ ዴላ ፎንቴ የትኛውን ግብ ጠባቂ ይጠቀማሉ የሚለው የሚጠበቅ ይሆናል። ሮይኪንና ብሩኖ ፈርናንዴዝ አለመግባባታቸውን መፍታታቸው ተነገረ። የቀድሞ የማንቸስተር ዩናይትድ አምበል የነበረው ሮይኪን ከብሩኖ ፈርናንዴዝ ጋር ፈጥረውት የነበረውን አለመግባባት በሰላም መፍታታቸውን ገለጸ። ሮይኪን ያሁኑ የቀያይ ሰይጣኖቹ የቡድን አምበል የሆነው ብሩኖ ፈርናንዴዝ ከክለቡ ጥቅም ይልቅ ለግል ስኬቱ ይበልጥ ይጨነቃል ብሎ ከተናገረው ንግግር በኋላ በሁለቱ መሃል የተፈጠረው ግጭት በውይይት በሰላም መፍታታቸው ተነግሯል። ፖርቹጋላዊ አማካይ ብሩኖ ፈርናንዴዝ በእንግሊዝ ፕሪሚየር ሊግ በአንድ ውድድር
ዓመት 21 ለግብ የሆኑ ኳሶችን አመቻችቶ በማቀበል የመጀመሪያው ተጫዋች መሆኑን ተከትሎ የግል ስኬትን የሚያስቀድም ተጫዋች ነው በሚል ከቀድሞ የክለቡ ባለ ታሪክ ተጫዋች ሮይ ኪን በተነሳበት ሐሳብ ግጭት ውስጥ መግባታቸው ይታወሳል። ሆኖም ሮይ ኪን አንዳንድ ጊዜ ነገሮች ሳይታሰቡ ወደ አላስፈላጊ ግጭቶች ሊያመሩ እንደሚችሉ በመግለጽ አሁን ላይ ከተጫዋቹ ጋር በስልክ ንግግር ማድረጋቸውና ሰላም መፍጠራቸውን ተናግሯል። አስደናቂ የውድድር ዓመትን ያሳለፈው ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የእንግሊዝ እግር ኳስ ጸሐፊዎች ማህበርና የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች ተብሎ መመረጡ አይዘነጋም። በዓለም ዋንጫው 154 ተጫዋቾችን ያስመረጠው የእንግሊዝ ፕሪሚየር ሊግ በ2026 የአሜሪካ ሜክሲኮና ካናዳ የዓለም ዋንጫ ውድድር 1248 ተጫዋቾች 48 ሀገራትን ወክለው ውድድር የሚያደርጉ ሲሆን ውድድሩ ላይ ከሚሳተፉት ተጫዋቾች መካከል አብዛኞቹ ደግሞ አውሮፓ ውስጥ ካሉ ሊጎች የተመረጡ ናቸው። የእንግሊዝ ፕሪሚየር ሊግ 154 ተጫዋቾችን በማስመረጥ በመሪነት ላይ ያለ ሲሆን የጀርመን ቡንደስሊጋ 94 ተጫዋቾችን በማስመረጥ ሁለተኛ ደረጃ ላይ ይገኛል። የፈረንሳይ ሊግ 178፣ የስፔን ላ ሊጋ 74፣ የጣሊያን ሴሪያ 66፣ የሳውዲ ፕሮ ሊግ 48፣ የቱርክ ሱፐር ሊግ 42፣ ሜጀር ሊግ ሶከር 38፣ የእንግሊዝ ሻምፒዮንሺፕ 37፣ ኤረዲቪዚ 30 ተጫዋቾችን በማስመረጥ ከ3 እስከ 10 ያሉትን ደረጃዎች ይዘዋል። በክለብ ደረጃም ደግሞ ማንቸስተር ሲቲ 19 ተጫዋቾችን በማስመረጥ ቀዳሚውን ስፍራ ሲይዝ የቡንደስሊጋው ተወካይ ባየር ሙኒክ 18 ተጫዋቾችን በማስመረጥ ሁለተኛ ደረጃ ላይ ተቀምጧል። የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚዎች አርሰናልና ፓሪስ ሴን ጀርሜን 16 ተጫዋቾችን በማስመረጥ ተከታዩን ደረጃ ይዘዋል። ሶማሊያዊ ዳኛ ኡመር አርታን ከዓለም ዋንጫው አስቀድሞ ወደ አሜሪካ እንዳይገባ ከተከለከለ በኋላ ሀገሩ ሲመለስ በሞቃዲሾ የጀግና አቀባበል ተደርጎለታል። አርታን ፊፋ የዓለም ዋንጫን በዋና ዳኝነት እንዲመሩ ከተመረጡ 7 አፍሪካውያን አንዱ ቢሆንም የአሜሪካን የቪዛ ክልከላ ተከትሎ በዓለም ዋንጫ ታሪክ ላይ በመሃል ዳኝነት የሚያገለግል የመጀመሪያው ሶማሊያዊ የመሆን እድሉ ከሽፏል። ዳኛው ከኢስታንቡል ተነስቶ ማያሚ አውሮፕላን ማረፊያ እንደደረሰ ወደ ሀገሪቱ እንዳይገባ የተከለከለ ሲሆን ፊፋም በኋላ ላይ ዳኛው በውድድሩ ላይ ልምምድ ማድረግም ሆነ ጨዋታዎችን መምራት እንደማይችል አረጋግጧል። አርታን በአሜሪካ ድንበር ጠባቂ ባለስልጣናት ለ11 ሰዓታት ያህል ጥያቄና ምርመራ እንደተደረገበት ገልጾ ለባለስልጣናቱ የፊፋ ሰነዶችንና ከዳኝነት ዘመኑ የተወሰዱ ፎቶግራፎችን ጭምር አሳይቶ እንደነበር ተናግሯል። ትክክለኛ ሰነዶችንና ሁሉም ነገር ነበረኝ፣ ህጋዊ ቪዛም ነበረኝ። እኔ እንደማስበው እነሱ ከኔ ሀገር ከሶማሊያ ጋር ችግር ያለባቸው ይመስለኛል። በትውልድ ሀገሩ ሶማሊያ ደጋፊዎቹ አርታንም በአውሮፕላን ማረፊያ ባንዲራዎችን በመያዝ በደመቀ ሁኔታ ተቀብለውታል። የሆነው ሆኗል። ነገሩ በጣም አሳዛኝ ነበር። ፈጣሪ ከፈቀደ በሚቀጥለው ላይ ይሳተፋለሁ ብሏል አርታን። ነገሮች ጥሩም ሆኑ መጥፎ ሶማሊያ የኛ ናት። ወጣቶቻችን በሀገራቸው ላይ ተስፋ እንዳይቆርጡ መልእክት ማስተላለፍ እፈልጋለሁ። አሁን በሀገሬ ነው ያለሁት። ከዚህ ውጭ መሆን የምፈልገው ሌላ ምንም ቦታ የለም ብሏል። ወደ ሌሎች ዓለም አቀፍ መረጃዎች ስናመራ ሁሉም ጥቃቶች በአስቸኳይ መቆም አለባቸው ሲሉ አንቶኒዮ ጉቴሬስ ገለጹ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በመካከለኛው ምስራቅ በድጋሜ ባገረሸው የኃይል እርምጃም መደናገጣቸውን ገልጸዋል። እስራኤል ወደ ጋዛ የሚያስገቡ መሻገሪያዎችን እንድትከፍት ጠይቀዋል። ዋና ጸሐፊው ሁሉም ጥቃቶች በአስቸኳይ መቆም አለባቸው፣ በሊባኖስ በኢራንና በጋዛ የተደረሱት የተኩስ አቁም ስምምነቶች ሙሉ በሙሉ መከበር አለባቸው ሲሉ በኤክስ ማህበራዊ ገጻቸው ላይ ባስተላለፉት መልእክት ገልጸዋል። ኢራን በሊባኖስ ዋና ከተማ ላይ ለተፈጸመው የእስራኤል ጥቃት ያጸፋ እርምጃ ነው በማለት በእስራኤል ላይ ሚሳኤሎችን ከተኮሰች በኋላ እስራኤል ከተኩስ አቁም ስምምነት ወዲህ ለመጀመሪያ ጊዜ በኢራን ውስጥ የሚገኙ ኢላማዎችን መታለች። ከሚያዝያ ወር ወዲህ በሁለቱ ሀገራት መካከል የተደረገው ይህ ቀጥተኛ ግጭት ዋሽንግተን ከቴህራን ጋር ከ3 ወራት በላይ የዘለቀውን ጦርነት ለማስቆም ስምምነት ላይ ለመድረስ የምታደርገውን ጥረት አደጋ ላይ የሚጥል ሆኗል ሲል ሮይተርስ ዘግቧል። በወልዲያ ከተማ ለባለቅኔው ሙሉጌታ ተስፋዬ አያሙሌ መታሰቢያ የሚሆን የህዝብ ቤተ መጻሕፍት ተመረቀ። ታዋቂው ደራሲ ስብሐት ገብረ እግዚአብሔር ኢትዮጵያዊ ሼክስፒር እያለ የሚያሞካሸው ወዳጅ ዘመዶቹ ደግሞ አያሙሌ እያሉ በፍቅር የሚጠሩት ባለቅኔው ሙሉጌታ ተስፋዬ በትውልድ ከተማ ወልዲያ ዘላለማዊ መታሰቢያ ቆሞለታል። ወልዲያ ከተማ አስተዳደር የባህል ቱሪዝምና ስፖርት መምሪያ አማካኝነት የተገነባውና ባለ 1 ፎቅ የሆነው ዘመናዊ የባለቅኔው ሙሉጌታ ተስፋዬ ህዝብ ቤተ መጻሕፍት በዲጂታል አደረጃጀት ተደራጅቶ ለአንባቢያን ክፍት ሆኗል። ሰው የተፈጠረው ንጉስም ቅዱስም ለመሆን ነው በሚለው ጥልቅ ፍልስፍናው በእውቀት
በእውቀትም በመንፈስም በበሰለ ማንነቱ የሚታወቀው አያሙሌም በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ጉልህ አሻራ ያሳረፈ ጠቢብ ነው። በተለይ በ1977 በወሎ የተከሰተውን አስከፊ ድርቅ ተከትሎ የደረሰውና እውነት ከመንበርህ የለህማ የተሰኘው ጥልቅ ስነ መለኮታዊና ማህበራዊ ግጥሙን የሥነ ጽሑፍ አቅሙን ማሳያ ተደርጎ ይወሰዳል። ባለቅኔው ሙሉጌታ ተስፋዬ ለአሁኑ ትውልድ ገጣሚያን ትልቅ አርአያ ከመሆኑም በላይ በሙዚቃው ዘርፍም የራሱን አሻራ ጥሏል። በአንድ ወቅት ኢትዮጵያ ውስጥ የዘፈን ገጣሚ የለም ካለም እኔና ይልማ ገብረአብነን በማለት የጥበብ ትኩሳቱን የገለጸው አያሙሌ ለአርቲስት አበበ ተካ ወፍዬ የተሰኘውን ዝነኛ ዜማ ጨምሮ ለበርካታ ድምፃውያን እጅግ ተወዳጅ የሆኑ የዘፈን ግጥሞችን አበርክቷል። የወልዲያ ከተማ አስተዳደር ይህንን የሀገር ባለውለታ ለመዘከር የህዝብ ቤተ መጻሕፍት ማቆሙ የጥበብ ሰዎችን ስራ በህይወት ዘመናቸውም ሆነ ከህይወት በኋላ ለመዘከር ለሚደረገው ጥረት ትልቅ አርአያ የሚሆን ተግባር ነው።